ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች በያላችሁበት የበዛ ሰላምታችን ወደ እናንተ ይድረስያል። ቀጥታ ከአራቱም የአማራ ግዛቶች ያገኘናቸውን ሰፋ ያሉ መረጃዎች በቅደም ተከተልም ወደ እናንተ የምናደርስ ይሆናል። እናንተም ድምጻችን ለዓለም እንዲዳረስ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁን እያልን ቀጥታ ወዳገኘናቸው መረጃዎች አለፍን። በቅድሚያም ወደ ጎጃም ቀጠና ስናመራ መነሻውን ከቡሬ ዙሪያ ወረዳ ቆጭ ከተማ ያደረገው የአብይ አህመድ ዘር ጨፍጫፊ ሰራዊት እኩይ የጥፋት ተልዕኮውን አንግበው የአርሶ አደሩን ንብረት ለመዝረፍና ለመጨፍጨፍ ቅጥረኛ ሰራዊቱን ከንጋቱ 10 ሰዓት አካባቢ ጀምሮ ወደ ጭራር ቀበሌም አንቀሳቅሷል። በአማራ ፋኖ ቴዎድሮስ 109ኛ ኮር አይበገሬዎቹ የ88ኛ ክፍለ ጦር አንደኛ ሻለቃና 6ኛ ሻለቃ ቃኝና መሐንዲስ የጠላትን የእንቅስቃሴ መረጃ በማጤን ጠላትን ቀጥቅጠውና ጉሮሮን አንቀው 5 ክላሽንኮቭ ማርከዋል። ክፍለ ጦሩ በአዲስ ከተደራጀ በኋላ ለ7ኛ ጊዜ የተካሄደ ግዳጅ ሲሆን በግዳጁ አንደኛና 6ኛ ሻለቆች ጀግንነት ልካቸውን ያስመሰከሩበት ቦታን እንደ ሁኔታው አንብበው የመጠቀም ወታደራዊ ዕውቀታቸውን ያሳዩት ወደፊትም ተወርውረው እኔ ልቅደም እኔ እያሉ የጠላትን አፈሙዝ የነጠቁበት የጠላትን አከርካሪ የሰበሩበት ጠላትን ጉልበት እስኪርደው ድረስም እያሮሮጡ ጀርባውን በጥይት የነደሉበት በሲቃ የጠረሙት ድምፅ እየተሰማው ከሞት የተረፈ ምንሻ ጉልበቱ እስኪዘለሩጡም ጀነራል ተስፋዬ ረጋሳ የሚመራው የስብሰባ አዳራሽ ላይ ዘሎ በመግባት እናንተ ባላችሁበት አለቅን ፈጁን በማለትም የልቅሶ ሲቃ በመድረኩ የታየበት ድንቅ ውሎም በወንበር ማሰማይ ስርም ተመዝግቦ ውሏል። በግዳጁ በርካታ የጠላት ኃይል የተደመሰሰ ሲሆን 5 ክላሽንኮቭ ከነተተኳሹም 4 ቦምብ ጭምርም መማረክም ተችሏል። ደብረ ማርቆስ ሆስፒታል በቁስለኞች እየታጨቀ ነው። 206ኛ ኮር በጠላት ላይ በተከታታይ ባደረገው ተጋድሎ በሎማሜ ስናንና ደብረ ኤልያስ የቆሰሉ የጠላት ከባድ ቁስለኞችም በደብረ ማርቆስ ሆስፒታል በድን ሆነው እየወጡም ይገኛሉ። በጀመው ድንቅ ኦፕሬሽን የጠላት ኃይል ከተከተከተ በኋላ በርካታ ከባድ ቁስለኞች በደብረ ማርቆስ ሆስፒታል መግባታቸው የታወቀ ነበር። ይሁን እንጂ እስካሁን የሚሞቱት ቁጥር እየጨመረ ሲሆን ኢንስፔክተር ማሪ መላክ በድን ሆኖ በቆይ ከተማ ሲቀበር ኢንስፔክተር በአምላክ ወደ አዲስ አበባ ተጉዞ ጥቁር አንበሳ ሆስፒታል መድረሱም ተረጋግጧል። በደብረ ኤልያስ ወረዳ የተቀጠቀጠችው 32ኛ ክፍለ ጦር 5ኛ ሬጅመንት በርካታ ቁስለኞች ደብረ ኤልያስ ሆስፒታል የሚያቃስቱት እንዳሉ ሆኖ መቶ አለቃ መዝገብ ካሲን ጨምሮ በርካቶች ደብረ ማርቆስ ሆስፒታል አጥለቅልቀውታል። በስናን የተቀጠቀጠችው 25ኛ ክፍለ ጦር በበኩሏም ኮተቷን ይዛ ከረቡ ገበያ ወጣም ነራታ ቀበሌ ተሰብስባ ቁስለኞቿንም እያገላበጠችም ትገኛለች። በሉማሜ ከተማ እስካሁን መረጋጋት ያልቻለው የብልጽግናው ስብስብ በአዋበል ወረዳ ፖሊስ ጽሕፈት ቤት ኃላፊ በድሉ ሰዋለ በከተማ አስተዳደር ሰላምና ደህንነት ላመስግን እንዲሁም የዙሪያው ወረዳ ሰላምና ደህንነት አዲሱ ቸሬ አማካይነት ከሞት የተረፉ ሚሊሻዎችና ፖሊሶችን ለማረጋጋት ሙከራ ቢያደርጉም ጥርሳቸውን የሚያንቀረጭጩትና በቁማቸው የሚቃዡት ድጋሚ ወደ ግዳጅ ማስወጣት ተስኗቸው ስብሰባው ያለ መግባባትም ተበትኗል። በጃማው ድንቅ ምት ሲፍረከረኩ የነበሩ 10 ሚሊሻዎች ደብዛቸው በመጥፋቱ ምክንያትም ግራ የተጋባው የአረመኔው ሰራዊት በጸበልና በገዳም አካባቢዎች ፍላጋውንም እያጣጠፈው መሆኑንም አረጋግጠናል። በተያዘ መረጃም ወደ ወሎ ቀጠና ስናምራ ሚኒሊክ በላጎት ወርዋሪ ሻለቃና ልጅ ኢያሱ ኮር 23ኛ ክፍለ ጦር ቀኝ አጅባር ከተማን ተቆጣጥረው የተሳካ ቀዶ ጥገና በመስራትም ድልም ተጎናጸፉም። ሚኒሊክ እዚህ የበላጎት ወርዋሪ ሻለቃ አንድ ሻምበልና የልጅ ኢያሱ ኮር 23ኛ ክፍለ ጦር ቀኝ በጥምረት ታኅሳስ 17 ቀን 2018 ዓ.ም ንጋት ጀምሮ አጅባር ከተማን በመቆጣጠርና የተሳካ ቀዶ ጥገና በማድረግ ከ5 እስከ 20 ወታደር ሚሊሻ በመደምሰስ ብሎም 5 ክላሽንኮቭ በማረክም ድልም ተጎናጽፈዋል። በተጋድሎ ፋኖቹ ማለድ ብለው ወደ አጅባር ከተማ በውጊያ ጥሰው የገቡ ሲሆን በርካታ ሚሊሻ አልጋ ይዞና መንደር ገብቶ በተኛበትም ተደምስሷል። በዚህም ከ5 እስከ 20 የሚሆን ወታደር ሚሊሻ የተደመሰሰ ሲሆን ቁጥሩ ያልታወቀ ቁስለኛም ሆኗል።
ቀሪውም ወደ ጊባና ተንታም ሸሽቷል። በተመሳሳይም የፋኖን ምት መቋቋም ያልቻለው የአገዛዙ ሰራዊት ቤተክርስቲያንን አወደመም። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ተከዜ ክፍለ ጦር በወሰደው አጸፋዊ ምላሽ ከባድ ሰብአዊና ቁሳዊ ኪሳራም የደረሰበት የአገዛዙ ሰራዊት በአጸፋዊ ምላሽ የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖትን ንብረት የሆነችውን ቤተክርስቲያን በከባድ መሳሪያም አውድሞም ተመልሰዋል። ተከዜ ክፍለ ጦርን ለማጥቃት በሁለት አቅጣጫ ማለትም ከኩል መስክ ወደ ዟቢያ ወይም ዟባ አቅጣጫ እንዲሁም ከላሊበላ ገነተ ማርያም ዟቢያ ወይም ዟባ አቅጣጫ የመጣው የጠላት ኃይል ተከዜዎቹ በእልህ አስጨራሽ ትንቅንቅና ፍልሚያም ጠላትን ሲያደባዩት ውሏል። በተደረገው ፍልሚያም ጠላትን ከኩል መስክ ቀጠና 48ኛ ክፍለ ጦርና በላሊበላ 3ኛ ሻለቆች ይዞ የተሰለፈ ሲሆን 2 ዙ 23 መድፍና ሞርተርና በድሽቃ የታገዘው ውጊያ ቢከፍትም አይበገሬዎቹ በሚያውቁት ቀያቸው ወጥተውና ወርደው ጠላትን አንገት አስደፍተው መልሰውታል። በወደ ውጊያውም የጠላት ኃይል 15ቱ ሲደመሰሱ ከ34 በላይ እንደቆሰሉም ታውቋል። በዚህ ሽንፈቱ የተበሳጨው ያገዘው ወንበር አስጠባቂ ሰራዊትም ላስታ ወረዳ ውስጥ የምትገኘውን ዟቢያ ወይም ዟባ ኪዳነ ምሕረት ቤተክርስቲያንን በዙ 23 እና ሞርተር በመታገዝም ያወደማ ሲሆን 6 ንጹሃን ማለትም አንዲት ሴት መምህርና ሕፃን ልጇን እንዲሁም አንድ አረጋዊና ዲያቆን ልጁን እንዲሁም 2 የቻና ሲሲ መንገድ ፕሮጀክት የሻለይ ከምትባል ቦታ በስራ ላይ እያሉም በጥይትና በከባድ መሳሪያም ፍንጣሪ አቁስለዋቸው ተመልሰዋል። በተያዘ መረጃም ተፈራ ማሞ ክፍለ ጦርን ባገዛዙ ሰራዊት ላይ አጸፋዊ ምላሽ ሰጥተም ፋኖን ለማፈንና የቀበሌ 5 ህዝብን ለመሰብሰብ ከአይና ከተማ መነሻውን በጉና ወረዳ 5 ቅዱስ ሀርቤ ቀበሌ ይንቀሳቀስ የነበረውን የፋሽቱ አብይ አህመድ ዙፋን አስጠባቂ ሰራዊት በምድር ድሮኑ ተፈራ ማሞ ክፍለ ጦር አይቀጡ ቅጣት በመቅጣት ሞትና ቁስለኛውን ይዞም ተመልሷል። ፋኖን ለመክበብና የጉና ወረዳ ቅዱስ ሀርቤ ህዝብን ለመሰብሰብ ያልቻለው ሲሆን የተለመደ ስራውን ህፃናትንና አዛውንትን በመደብደብና ቤት ለቤት በመዞር ፋኖን ደግፋቸዋል በማለትም እህል በመድፋት እኩይ የዘወትር ልማዱን አከናውዶ ወደ መጣበትም ተመልሷል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የሉና ተጋድሎ ተጠናክሮ ይቀጥላል ሲል ላስታ ጀነራል አሳምነው ጽጌ ኮር ህዝብ ግንኙነት ኃላፊም ፋኖ መምህር ቢሆንም ቢያቢን መረጃውንም ለሚዲያችን አድርሰዋል። ጌታቸው ምረቱ የተባለ የ6ኛ 605ኛ ኮር ኦርዲናንስ ኃላፊ ከነሙሉ መረጃው የቶርስ 206ኛ ኮርን ተቀላቅሏል። ታህሳስ 18 ቀን 2018 ዓ.ም ጀነራል ብርሃኑ ጥላሁንና ጀነራል ሶፊያ መሐመድ እንኳን ጥለው አዳራሽ ሰየመው ማይክ ጨብጠው ሊያንበረክኩን በሚያላዝኑበት በዚህ ሰዓትም የ605ኛ ኮር ኦርዲናንስ ኃላፊውን ከየትኖረው ወታደራዊ ማዘዣ ጣቢያ አስወጥተን የኮሩን ሙሉ መረጃ ከጌታቸው ምረቱም ተረክበናል። የመዋጋት አቅሙን አጥቶ በየተራራው የነጠፍነውን የአረመኔውን ሰራዊት አስከሬን እየለቀምን በምንቀብርበት በዚህ ጊዜ ጨለማን መደበቂያ አድርጎ ከሚንቀሳቀሰው የአረመኔው ሰራዊት መካከል ሌላኛው የ605ኛ ኮር ኦፖ አባል የሆነው ደሴ ጣፈጠን ጨምሮ በ2 ቀናት ውስጥ ብቻ ስናን ከምትገኘው 25ኛ ክፍለ ጦር ደብሪያ እስከምትገኘው 32ኛ ክፍለ ጦር 5ኛ ሬጅመንት ከየትኖራ ወታደራዊ ካምፕ 5 የሰራዊት አባላትና አመራሮችን አስከድተን 6 ክላይ 700 ጥይት ቦምቦችና ትጥቆችንም ተረክበናል። ብልጽግና በቃን ፋኖ መጠጊያችን ነው ያሉት በክብርም ተቀብለን እያስተናገድንም እንገኛለን። የጠላትን ሰራዊት እረፍ በመንሳት እንዲሰላቸው አድርጋ በቀላሉ ፍርስርሱን ያወጣችው 206ኛ ኮር የቀጠናውን ትግል በማቀጣጠል እጅግ ወሳኝ ድሎችን አስመዝግባ ግዳጇን በብቃት የተወጣችው ኮሯ የጠላትን ኃይል በቀላሉ ማፍረስ ችላለችም ተብሏል። ሰላም ጤና ያስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን መስሉ ነበር። በሌላ በተጠናከረ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።